ካሊድ ኢብን አልወሊድ እንደዚህ አይነት ተዋጊ ምድር አይታጣቅ ሚገርም እኔ 100 ውጊያዎችን አድርጎ 100ንም ያሸነፈ መሸነፍ አንዳንዴ ለጨዋታ አትሸነፈ ምንም አይነትን ውጊያ ተሸንፎ አያውቅም በህይወት ዘመኑ በኖረባት እድሜ ማለት ነው ተሸንፎ አያውቅም ማንንም እኮ አሌክዛንደር ዘግሬት በለው ጌንጊስ ካን በለው ተሸንፏል እኮ ሁለቴም ሶስቴም እኮ ለጨዋታው ድምቀት አትሸነፍም ካሊድ በጣም አስቸጋሪ ሰው ነው በጣም እውነት ቤዛንታይንና ያውና ራሺያና አሜሪካ ብላ አስባቸው ቤዛንታይንና ፐርሺያን ኢምፔር እንደዛ ብላችሁ አስባቸው አንተ አሁን ማለት ነው የቤዛንታይን የአሜሪካ ጦር 150,000 ጦር ከፊት ለፊት ማትስ አይችልም ሰውየው ለማለት ነው ማትስ እንደማይችል ልንገረ 150,000 ጦር ከፊት ለፊቱ የመጣ የኢትዮጵያን 30,000 ወይም 40,000 ወታደር ይዘ የኢትዮጵያ አሜሪካን ጦር አትወጋም አይደለ አዎ ለምን አንተ ማትስ ትችላለህ እዛ ጋር 140,000 ሰው ካለ አይወጋም ትሸሻለህ ተፈግፍጋለህ ሰውየው ካሊድ ነው ካሊድ አያውቅም እንደዚህ ነው ማትስ አይችልም ቀጥታ አባቴ ከፊት ለፊቱ ጦር ሲያይ ሞጋት ነው የሚያውቀው ሞጋት ነው ደግሞ ሞጋቱ እኮ አይደለም እኔ ዩጋሽ ወጋ ደፋር ነው እሺ ማሸነፍ ለምንድን ነው ያሸነፈው ማሸነፍ የለበትም እኮ እንዴ በቃ እኔ ይገርመኛል ለምንድን ነው እንደዚህ አይነት ጀግና ሰው ሆኖ ለምንድን ነው ማናቀው እንደዚህ ያንቀጠቀጣ ለምን ካልከኝ አውሮፓውያን አይፈልጉ እንደዚህ አይነት ጀግና ይኸውልህ አረቦች ጥቁሮች የሚያውቁ ከሆነ ነገ እነሱን ተወጋለ ሄደው እንደሱ የሚወጋቱ ለድ ከእነሱ ላይ አይምሮ የበላይ የሆነ ትውልድ ይፈጠራል ገብቷል በምንም አድርገው ከሃይማኖትም ጋር ያያይዙት ምናምንና እንዳትሰማ ታሪኩን እንዳታቂ ያደርጉዋል ማለት ነው ምንም አይገናኝም ይሄ የአረብ ጀግና ነው ሙስሊም ነው አለቀ እና ሙስሊም ከመሆኑም በፊት ደግሞ ሰውየው ሙስሊሞችን እያሳደደ ሰጠተ ነበር ማስሚያው ተጥዳው አስቸግሮ ቁራሽ ኪንግደም መካሽ ያው ነው ሳውዲ ነው እሺ መካና መዲና መካን የተወለደው እሱ እና እየወሰደ ጦር ያስቸገረ ሙስሊሞችን ከሰለመ በጊዜ ሄደት ደግሞ እስልምናን ተቀበለ ከእስልምናን ከተቀበለ ተቃራኒ ቡድኖችን ደግሞ አሰቃ በቃ ከዚህ ሰውዬ ተቃራኒ አትሁን በቃ በህይወት መመክር ከዚህ ሰውዬ አጌኒስት ጦር ውጊያ ውስጥ አትግባ በቃ ስሙ ብቻ ከተማን ያስለቅቃል ወታደሮች ካሊድ አለ ውጊያው ላይ ከተባለ ጥለ ሄዳሉ እግዚአብሔርን ነው የምላችሁ ያካበድኩ አይደለም መመቤቴ ጦራቸውን ጥለ ሄዳሉ ካሊድ ካለ ውጊያው ላይ በጣም ታክቲክፉል ነው ፈጣን ነው ፈረስ ሲጋልብ ይባላል ዘፍላሽ ማን ነው የምትለው በጣም ፈጣን ነው በአቋራጭ ሄዶ ሰርፕራይዝ አታኮችን ማድረግ ይወዳል ያው ምሩንም ያቋል የራሱ ነው ምሩ ገብቶሻል አባቴ አውሎ ንፋስን ይጠቀም ነበር ለውጊያዎች ላይ አውሎ ንፋስ የሚመጣበትን ታይም ጠብቆ ውጊያዎችን ይከፍት ነበር ሰርፕራይዝ አታገና ሳይዘጋጁ በተኙበት በአቋራጭ ሄዶ ምናምን ወስዶ ስጥት ነው ቤዛንታይንና ራሺያና አሜሪካውን ቢስማሙ ብላስ ፐርሺያና ቤዛንታይን ተስማምተው እሱን ለመውጋት ለምን በአማራራቸው አልተሳካላቸውም ተሸነፉ አንድ ላይ ሆነ የአረቦች በነብዩ መሐመድ ከሞቱ በኋላ እርስ በራስ ጦርነት ነበር እሱን ጦርነት እንዲህ እንደጻለጅ የሞደረጀገ ስርዓት የሚያይዛቸው እሱ ነበር በጣም ፓወርፉል ነው 100 ውጊያዎችን አድርጎ 100ዎቹን ማሸነፋል ካልኩ ብዙ ማበራራት አይጠበቅብኝ በአንዱ ውጊያው ላይ 9 ሶርድ ተሰብሮበት 9 ሰይፍ ሰው ላይ ኢኮኖሚ ሰብረው አባቴ ሰው ላይ 9 ሰይፍ እንዴ እየቀያየረ ከጠላት ይቀበላል እንዲ አንገትን በጥሶ ነው የሚጠልል ጠላቱ አጥቶ ግን ከማረከክ በኋላ ጫፍ አይነካም ቄስ ቤተክርስቲያን ማንኛውም ቤዛንታይን ኢምፓየር ክርስቲያን ነበሩ እሺ እንዲ ጫፍ አይነካም ጫፍ ግብር ትከፍላታለህ አርፈ ወይ ሙስሊም ትሆናታለህ ከሁለቱ ምርጫ ይሰጣል ወይ ውጣ ከዚህ ሀገር በቃ ሴቶች ህፃናቶች ነካ ማለት የሃይማኖት አባቶች የሌላ ሃይማኖት አባቶች ነካ ማለት የሱ ወታደር ሆነ አበቃለ በጥሶ ነው የሚጥል በጥሶ ማለት ነው ሰውየው በጣም ደስ የሚል ቀብረር ያለ ሰው ሐቀኛ ሰው ሆነስት ማን ውጊያ ያሸነፈው ሄዶም አንዳንዴ በቃ በሰላም ቆይ እስቲ ተረጋጉ በቃ በጦርነት ማሸነፍ የሚችለው አስርቦ ምናምን ነው በቃ እኔ የሚገርም ደማስቀስን ኢራቅን ኢራንን እንዴ እንዳለ ማለት ነው አስጨንቋል አረብ ሀገራቶችን ታቸው ተደብሮባቸዋል እነሱን ታቸው ድብርን ያለባቸው እና መጨረሻ ላይ ምን ሆነ ይሄንን ታላቅ ሰውዬ ቤዛንታይን ኢምፓየር እና ፐርሺያን ኢምፓየር ይጠቀልላል ብለ ጠበቅ አይደለ በዚህ አይነት እንደና አሌክዛንደር ዘግሬት አይደለም የሃይማኖት አባቶች በጣም ወታደሮቹ እውነቱን ለመናገር እንደ አምላክ ያዩት ጀመር በጣም ኦቨር ከመሆኑ ብዛት ቁጥር የማይመጣጠን ከማሸነፉ ብዛት እንደ አምላክ ያዩት ሲጀምር በቃ ውረድ ተባለ ግን እንደዛ አይመስለኝም እኔ ደግሞ የራሴ ፐርስፔክቲቭ ላስቀምጥ ፈርተውት ነው እኛ ላይ የበላይ ፓወር ይኖረዋል ተብሎ ደግሞ እውነትም ነበረው ለምን ወታደሮቹ እሱን ነው የሚሰሙት እንደ አምላክ ያዩት ጀመረ ምናምን ብለው እሱም እሺ ብለው አይወርድ ምን አይነት ትሁት ነው አትልም እኔ አናደደኝ ባይወርድ ኑሮ ቢቀጥል ኑሮ ፐርሺያንንም ቤዛንታይን ኢምፓየርም ይገዛል ብዬ አምናለሁ
እንደና አሌክዛንደር ዘግሬት። ለዚህ ነው እሺ ሶስተኛ ላይ ያረኩት ባለፈው። አሌክዛንደር ዘግሬት ሄዶ ሙሉ ቨርዣን አሸንፏል። ገብቷል። እሱ ግን የሆነ ፓርት ኦፍ ቨርዣን ያሸነፈው። ለዛ ሙሉ ሰውነቱ ጠባሳ በጠባሳ ነው ሙሉ። እንደዛም ሆኖ አንድ ሳይሞት ማለት ነው አልጋ ላይ እንደ ግመል ሞትኩ እያለ ነው የሞተው። አልጋ ላይ ታሙ ነው የሞተው። እና በቃ ይሄ ነው ጀግና ችግሩ። የሆነ ነገር ይይዛቸዋል የሆነ ነገር እግዚአብሔርን